ሀሴት አቤት። ለምንድን ነው ራቁትሽን የመጣሽው? ራቁትሽን? አንቺ ከመቼ ወዲህ ነው ሰው የምትፈሪ ልጅ ራቁትሽን የመጣሽው? አብርሽ የምን ራቁት ነው? ራቁትሽን እኮ ነው ያለሽው። እርቃሽንሽን ትወጫለሽ ሀሴት። አንቺ ከመቼ ወዲህ ነው እንደዚህ የምትሆኚው? አብርሽ ነው። ቆይ ይኸውልህ ይሄ አየኸው? ይኸውልህ እኔ አላይም። ይኸውና እናንካው። እኔ አልነካውም። እኔ ሱሪ ለብሻለሁ። ለምንድን ነው ራቁትሽን የሆንሽው? ኧረ አብርሽ እኔ ራቁቴን አልሆንኩም። ይኸው ከዚህ በላይ እንዴት ራቁት ይኮናል ሀሴት? ጃኬት ስላለበስኩ እኔ አላውቅም ሀሴት። ይኸው እርቃንሽን የመጣሽው ዛሬ ደግሞ። የምን እርቃን ነው? ኧረ አብርሽ ተረጋጋ በእግዚአብሔር። እንዳትነኪኝ እኮ አልኩሽ እኮ። ኧረ ዴቭ ምን እየሆነ ነው በእግዚአብሔር? ደግሞ እሺ በቃ አቋርጦ በእናትህ እንዴ። እሺ ቆይ ዴቭ ሳትዋሽ አሁን ፀሐይ ነው እንደዚያ ታደርጋት አሱ ሀሴት። አቤት። ፀጉርሽ ማን የላጨሽ? እሺ የላጨሽ ፀጉርሽ እንደዚህ መላጣ ያደረግሽ ማን ነው እንዴ? ኧረ አብርሽ ይኸው ፀጉር አለኝ። መላጣ ማን የላጨሽ? ኧረ አብርሽ ፀጉር አለኝ እንዴ? እሱ ፀጉር አይደለም መላጣ ነሽ ሀሴት። አይምሮሽ የፈጠረብሽ ነው። ፀጉር አለኝ ብለሽ እንድታስብ ያደረገሽ አይምሮሽ ነው እንጂ ፀጉር የሚባል የለሽም። ራቁትሽን ነው የመጣሽው እኮ ሀሴት። ሸፍኚው፣ እርቃንሽ ነሽ። ሸፍኚው፣ እርቃንሽ ነሽ። ሸፍኚው አብርሽ። ራቁትሽን ነሽ። ሸፍኚ፣ እንደዚህ ሸፍኚው። ማርያም በል እኔ ራቁቴን ነኝ? እንዴት ሆኖ? እኔ አላውቅም ሀሴት። ዴቭ እኔ ፀጉር የለኝም እንዴ? መላጣ ማን ነው እንደዚህ አጠፋሪስ ቀብቶ የላከሽ? የምን አጠፋሪስ? ይኸው ጭንቅላቱ የሰው ልጅ ሲቆስል የሚቀባ